ለምን ፈቀድክልኝ? ለምን ፈቀድክልኝ? ማን የፈቀደልህ? ራስህ በራስህ ጊዜ ያላም ቀለርኩ ነው በለኝ። ቀለርኩ ነው በለኝ። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ ትሰሚኛለሽ? ግን አንቺ ምንም በማያገባሽ ማትገቢ ደስ ይለኝ ነበር። ሰላም እንዴት ናችሁ? የተወደዳችሁ የኛ ምርጥ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ ተከስተናል። ጭቅጭቅ የለ ምን የለ ዛሬ ሰላም እንግዲህ አይደል? በእናትህ ቤተሰብ ከተኛውበት ነው። እንግዳ አለ፣ ማስተዋወቀ ሰው አለ። የድሮ ማለት ብሎ አይ ማስተዋወቀው ምናምን ሳይሆን የምታውቀው ሰው ነው የሚመጣው። ታዲያ ለምንድን ነው ሰርፕራይዝ ይሆን ያለ? ለመሰለ ዛሬ ነገ ይወጣል ያ እንግዳና እኔ ደግሞ የሆነ ነገር አስቤያለሁ። የምታውቀው ሰው ነው ያልነገርኩ አውቄ ነው። ደስ እንደሚል አውቃለሁ። በእርግጠኝነት የኔ ደስታ እንደሚሆን አውቃለሁና ያን ሰው ዛሬ በፍቅር የሆነች ስጦታ ሰጥተን እንድንሸኘው ነውና። እሺ ለምንድን ነው የምታጓጓኝ? ንገረኝና ከወዲሁ ይቁረጥልኝ። ሴት ነው እኮ ትመጣለች። ስትመጣ ታያለች። ፍቅረኛ ብለው እንዳለ ይሄ ልጅ ይቀልዳል። እኔ ፍቅረኛ አላልኩም። ፍቅረኛዬ ሳይሆን ቢሆን ደስ የሚለኝ ሰው ነው ማለት ታውቃታለህ እኮ። ምንድን ነው ቴሌግራም የምታጋባኝ? ብቻ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እርግጠኛ ነኝ እናንተም እንደኔ ግራ እንደተጋባችሁ። የምንም እንትን የለም። ለማንኛውም የሆነች ነገር ከአቅሜ ትንሽ ስጦታም ገዝተሃል። የሆነ ትንሽ ወርቅ ነገር። ኧረ በመድኃኒዓለም የሚተው ነገር ናሲ ካሜራ አሳያ አንተ ታያለህ። ቆይ ላሳያችሁ ለቤተሰቦች። ኧረ ምን አባ ነው እድሜ ዘመኑን አብሬው ኖር ያለው ግን አንድ ነገር ገዝቶልኝ አያውቅም። ይታያል ቤተሰብ ካሜራማን ይታያል በደምብ። ይሄንን ለሰጣት ነው ያሰብኩት እና እንግዲህ ያው ደስ እንደሚላት እርግጠኛ ነኝ። ቪዲዮውን ያው እሷ ከመጣች ወዲህ ምን ቀጥል ይሆናል። እስቲ ደውዬላ ቅድም እየደረስኩ ነው ብላለች። እሺ ምን አለበት እኔም የሆነ ነገር ያዝ ብትለኝ? እሺ አሁን ሰው ፊት ልታሳጣኝ ነው። እሷን ትይዛታለህ። ደስ ብላ ፌንት ልባላ ስትይዘታለህ። እንደዛ ብያስ የሆነ ነገር ይላል። ደወልክላትም ታዲያ? አይ ቅድም ደውዬላታለሁ። እሷ አይደለችማ እዛ ጋር። አይ ገና ዘቢብ ጋር ነኝ ምናምን ብላለች። እሺ ለማንኛውም ቤተሰቦች እንግዲህ ስትመጣ ምን ቀጥል ይሆናል። እስከዛ ድረስ የደወሏን ምልክት እቺ አዲሱ የቴቲው ሁለተኛ ቻናል ላይ ነውና ሰብስክራይብ ያደርጋችሁ እንደዛኛው ቻናል 40 ሺህ ይስገቡላለው። እስከዛ ሀገራችን ኢትዮጵያን ሰላም ያርጋት። እንወዳችኋለን። ለቅም ብቻ ግን ትንሽ ፈርቻለሁ። ለምን እንደሆነ አላውቅም። ይሄን ፈርቻለሁ። ኧረ እኔንም አስፈራርተኛል። ምን ነው ወደዚህ ኢየሱስ እንዴ ዛሬ የተባበሩት ነው የተባበሩት እሺ በደንብ ቀስ ከዚህ በላይ በደንብ ቀስ ምን ይሆናል አለችኝ። አንድ ነው። እሺ ቀስ ዲንስ እንዴት ነህ? አማን ነህ? ደህና ነህ? ቆይ ልቀ አይገርም? ምን ላይ እንዴት ነሽ? ሰላም ነው? ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? እንዴት ነው? ምንድን ነው? ምን ነው የሚያለቅሰው? ይሄን አይደለም አሁን ለኔ ያልከኝ ነገር ምንድን ነው? ከሚልኮ ጋር ነው ይቴ እየቀለድክ ነው። ይሄን ለምን አስገረመ? አንተ ምንድነው የሚያስለቅስህ ነው? እሺ ለምን እንደምታለቅሰው ነው? ከሚልኮ ጋር ነው። እሺ ምን እንደሚያስለቅስህ ምን ችግር አለ? ይሄን ከኔ ኋላ ነው ያወካት አይደል? እንዴት ምን ችግር አለው ትላለህ? ከኔ ኋላ አይደል እንዲያወካት? ምንድነው እየቀለድክ ነው? አንዴ ከኔ ጋር ታወራለህ? ምንድነው የተፈጠረው? ምንም አይቆንና እንጂ ነው። አንተ ለምንድን ነው የምታለቅሰው? ይርኔ ሰላም አይደለም? ይቴ ከልብ ነው። እኔ ያስጨነከኝ ነው። በእናትህ ምን ሆነ ነው አንተ? ይርኔ የሆንከው ነገር አለ? ንገረኝ ለኔ። ምን ይሆናችሁ ነው? ይቴ ያላምንም የቀለድኩ ነው በለኝ። ይቴ የቀለድኩ ነው በለኝ። ይርኔ ምን ይሆንክ ነው አንተ? ከኔ ኋላ እኮ ነው ያወካት አንተ።
ምን የተፈጠረ ነገር አለ ወይ? አዲስ ትሆናለህ ይርኔ፣ አንተ አዲስ ትሆናለህ። ምን ሰው ላይ ሙድ ያዛችሁ ነው? ምንድነው ይርኔ? ይቴ ነገር ያለው እንዴት እንደዚህ ታደርጋለህ? እንዴ የምታውቂው ነገር አለ? እኔ ወንድም አይደለሁ? እንዴት እንደዚህ ታደርጋለህ? በጣም ሌላ ነገር ያደረጋችሁ ነው ይርኔ። ለኔ ትንሽ አታስብም? አታስብልኝም? ለኔ ይርኔ ተተዋል እኮ አንተ ዛሬ እንደ አዲስ ምን እየሆንክ ነው? ይቴ ጋር አልጠብቅም። እንዴት ይቴ ምንድነው የተፈጠረ ነገር አለ ነው ወይስ እኛን አልቆማችሁ ልትጣሉ ነው የጠራችሁ? ይርኔ እስቲ ልስማ፣ ንገራት እስቲ ንገራት። ንገራት እየሰማሁ ነው። ብል ይቴ ምንድነው የተፈጠረ ነገር አለ? አንተ እንደዚህ እየሆንክ ምን ብዬ ነው የማወራው? አንተና እኔ ከዚህ በፊት አውርተናል። አበሷ ጉዳይ ሰርፕራይዝ አለ ያልከኝ እሷን ነው። ተረጋጋ በቃ አንተ። ይቴ ምንድነው ፍቅሬን እንድትቀበለኝ ብለህ ያልከኝ እሷን ነው። ይቴ ምንድነው ስሜት አለ ነው ገሳለኝ ነገር ያወቅ ምንድን ነው? አይኔን እያየ መልስልኝ። ምንድን ነው? ልሂድ? ምንም ሁለታችሁ ምንም ነገር አትሉኝም? ልሂድ? ነኝ። ምንድን ነው እንደዚህ የሚያስኮናችሁ? ይቴ እያናገርኩ ነው። መልስልኝ፣ አለበለዚያ እሄዳለሁ። ምን እየሆናችሁ ነው? ለምን የምታለቅሰው አንተ? ይቴ አንተ ዛሬ ስንት ነገር አውርተናል አይደል? ትቼዋለሁ ያልከውን ነገር እንደ አዲስ አሁን ስታየው ነው እንትን የምትለው። ይቴ ስሜት አለ ለሚልኮ እንደዛ ነው። ይቴ አንቺ እንደምትይ ይቴ እንዴት ልመን? ቆይ እኔ ከእድል ጋር እንደዛ እየሆንክ ለእሷ ስሜት እንዳለ እንዴት ልመን? እድል ምን እየሆነችብኝ እንዳለች አታውቅም እንዴ አንተ? እና ለምን ፈቀድክልኝ? ለምን ፈቀድክልኝ? ማን የፈቀደልህ? ራስህ በራስህ ጊዜ ተነስተሃል። ዝም ስላልኩ ነው እንዴ አንተ? እኔ እናንተ ማልቀስ አልችልም። እኔ ውስጤ እኮ እየከፋኝ ዝም ያልኩ። ለማንኛውም አመሰግናለሁ። እሺ አንተ ያኔ እንደዛ እንኳን እያልካት እንዴ ምንድን ነው የምትይው? እኔ ለሱ ስሜት እንዳለው አውቃለሁ ለእሷ በእድል ከዚህ ደግሞ ያለው ይርኔና ቆም ይርኔ ሰማኝ። የት ነው የምትሄደው? ለምን የተፈጠረውን ለኔ አትነግሩኝም? ምንድነው የምትይኝ? እንዴ አለቀሳችሁ። ይኸውልህ ይቴ ላንቺ ስሜት አለው ነው ይናቃለሁ። በቃ ምንድነው ስሜት ማለት? ምን ማለት ነው ስሜት ማለት? ለሚልኮም አዲስ ታውቀዋለች እኮ። በእናትህ ዝም በል በቃ። ይሄን ነገር ደጋግመህ እንትን አትበለው። የተዘጋ ነገር ነው አይደለ? በእኔና ባንተ መሀል አሁን እናንተ ምንድነው የሚያስለቅሳችሁ? አሁን እኔ ምን ልልሽ ነው? አንቺ ሌላ ነገር የምታወራው። እሺ ምንድነው የምትለኝ? አንተ ደግሞ ምንም አያስለቅስም። እሺ እኔ እንኳን በውስጤ ሁሉን አፍኜ ዝም ብያለሁ። በቃ ጓደኛዬ ነው አይደል? ትቼዋለሁ። ምን አንተ ዛሬ እንደ አዲስ እንትን ብለህ ነው? እንዴት አስቻለህ? እንዴት ዝም አልክ? ይሄንን ማመን አልችልም። ቆይ ምን ማለት ነው? ቀልድ ነው እንዴ? ይርኔላንቺ ስሜት እንዳለው ህይወት አይደል እንዴ? ያዝ ነው ምንድነው ነገሩ? ምንድነው አሁን ለኔ የምትነግሩኝን ንገሩኝና እኔ ልጅ ሁለታችሁም ሁኔታችሁ ደስ አይልም። አይ ምንም አመሰግናለሁ ይርኔሽ። ለማንኛውም አይ እኔ ላንቺ ገዝቼ ያስቀመጥኩልሽ ነበር። እንኪ እረፍ ሚልኮ ስጦታ ነው የሰጠሁሽ፣ ቀለበት አይደለም። በቃ እረፍ። አልፈልግም ካንተ ምንም አይነት ስጦታ አልፈልግም። ስጦታ ነው የሰጠሁሽ እኮ እኔ ምንም። አሁን እስቲ ለኔ እንዳልከኝ መጀመሪያ ንገራትና ምንድነው እስቲ ለኔ ያልከኝን ቃል ለሷ ተጠቀምላትና እንስማው። ነገሩን ግልጽ አድርጉልን። ምንም የገባኝ አይደለም። ይቴ ስሜት በቃ ልትሄጂ ነው አይደል እንዴ? እኮ ልሄድ ነው። ታዲያ ምንድነው እንደናንተ እና ስለዚህ በቃ ልትሄጂ ነው አይደል? ኦኬ ይርኔ በእናትህ ይርኔ በእናትህ ምን ትጠቅሳለህ አንተ? ምንድነው ነገሩ? ለምንድነው ለኔ ማትነግሩኝ? ይልቆን ቻልገባው። እሺ ምንድነው በእመቤቴ ምንድነው? ይርኔ እኔ ማላውቀው ምን የተፈጠረ ነገር አለ? እንኪ ሚልኮ ግራ እየገባኝ ነው። የምሬን ነው። ኧረ በእመቤቴ አንድ በለው። እንኪ ምንድነው ለኔ ያዩ በቃ እንኪ እኮ ያለውን ነገር አታስረዳኝ። እንኪ በዚህ ሁኔታ ምን ብዬ ነው ማውራሽ? እንኪ ይርኔ ሚልኮ
እኔ ምንም አልፈልግም እንጂ በቃ ዝም ብለሽ እኔን ያይና ምንም አልሆንኩም በቃ ብቻ። ስለዚህ እሺ አንተ ምትሆን ሰላም እኔ እንጂ ልሂድ። እኔ እሱ እንደዚህ የሆነ እሱ እንዲያለቅስ አልፈልግም እንጂ አንተ ስጦታ ወይ ምን ይሆናል ብለህ ጠብቀህ ነበር እንዴ? ምን እንደሆነ ጠበቀኝ። ይኸውልሽ በወንድማማቾች መሀል ጸመጨር አልፈልግም። ምን እንደሆነ የጠበቀው ግን ምን ነበር የጠበቀው? እኔ አንተ ጋር ምንም አላወራም። እኔ ሰው ፊት ሰው አፍ ውስጥ እንድንገባ አልፈልግም። እሺ ምኑን ነው መጣው? በእናንተ መሀል መግባት አልፈልግም። አንቺ ነው የሰጠውሽን ወረወርሽ? ንቀት ነው ንቀት ነው። እሺ ወረወርሽ። ምንድን ነው ግባቱ? እሺ በስነ ስርዓት አናግራት። ካወራ በስነ ስርዓት አውራ። እጅን ላታንሳ። በስርዓት አውራ። ካወራ በስርዓት አውራ። ላይ እጅ አታንሳ። ምንድነው ነገሩ? እንዴ ምንድነው የምትይኝ? እኔ እና እሷ ያለንን ታውቂያለሽ አንቺ? በመሀላችን ያለውን ታውቂያለሽ ወይ? የምታውቂው ነገር አለ? ሌላ ምንም ነገር አያስፈልግም። እኔ ከሱም ሆነ ካንተ ምንም ነገር አልፈልግም። እኮ እኛ ጽብ የለንም። እኛ እንጣላለን። ያው ያያዋችሁ አይደል እንዴ ስትጣሉ? ግን እሱ ነገር ዱብዳው ነው ብኝ እኮ ነው። ይቴ ያው ታከብረኝ ከሆነ በሰላም እንዴት እንደዚህ ብላኝ መሄደው እኔ ተጋጋባካቲ ወይኔ ጉዴ ያየሻቸው ነው አይደል እንዴ? እኔ በዚህ ሁኔታ ላይ ምን ብዬ ነው ላውራቸው የምችለው? እንዴት እንዳለው ታውቅ ነበር? ይርኔ እንደሚወዳት ታውቃለህ? የምታውቀው ነገር አለ? በደንብ ያውቃል። እንዲህ በደንብ ያውቃል። ይርኔ ከመጀመሪያው እንደዚህ አይነት ስሜት ያለው በእርግጥ እኔ ይቴ እንደሚወዳት ታውቃለህ፣ ግን አንተ ከመጀመሪያው እንደዚህ አይነት ስሜት የመጣው ለምንስ ነው ያልነገርካት? ታውቃለች እሷ እንዲህ ያውቃሉ፣ ሁሉም ያውቃሉ። ማያውቅ የለም። ይሄ ነገር ለአንቺ ነው አዲስ የሆነብሽ። ይቴ ምንድነው እሺ ያደረገው? ምንድነው እንዲህ ታውቂያለሽ አይደል እንዴ ነገሮችን እንደምትወደው ለኔ ሳትነግረኝ ነው። እሺ አንተ ለኔ ነግረኛል። ለሷ ያለኝን ስሜት እደገለስክላት ቪዲዮ ላይ አወጣ። ምን ይያል ነገር እኔ አንተ እኔ እኮ በክፋትም አስቤ አይደለም። አሁን ላይ ያለሁበትን ሁኔታ ታውቃለህ አይደል? ቢያንስ በምን ልርሳ? እኔ ማሳወቅ ነበረብህ። አንተ ለኔ ያሳውቀኛል። ለኔ ያሳውቀኛል እንዴ አንተ ለኔ ያሳውቀኛል። እንዴ ረፊ እጅን አታንሳባት። አንተ ሰላም ረፊ ብዬሻለሁ። የምታውቂው ነገር የለም። ወጪ እጅን አታንሳባት። በስርዓት አውራ። በቃ ታውቃለህ። አንተ ደግሞ ግልጽ ካላደረክ እዚህ ጋር ጥፋተኛ አንተ እንጂ ይሄ አይደለም። በቃ ይሄ ነው እኔ ማየት የቻልኩት። እሺ ቅርታ ጥፋተኛው እኔ ነኝ አይደል? ይሄ በማቤቴ እባክህ እንዲ ነገሮችን ታውቂያለሽ አይደል? አንቺ ምን እንደተፈጠረ ሚልኮ ገና አላስረዳውሽም አይደል? ምንድነው ያወራው እኮ? ምንድነው አስረዳኝ። እምቢ ላስረዳሽ አይደል እንዴ? እሺ ምን ነው እና እሱ እያለቀሰ እንዴት ነው ውስጥ ያስችሎኝ እንትን ምለው? ይኸውልህ በቃ ሁሉ ነገር ያብቃ። ይርኔ እንዴ ትሰሚኛለሽ? ግን አንቺ ምንም በማያገባሽ ባትገቢ ደስ ይለኝ ነበር። ይርኔ ምን እየሆንክ ነው አንተ? ምን እየሆንክ ነው? ሰልጅ ላጅ ለታነሳ ነው እንዴ አንተ? ምን እየሆንክ ነው? ያመኛል በእናትህ ለቀኝኝ። በእናትህ አንተ ሂድ፣ በቃ ሂድ። እኔ እናንተ ቤት እናወራለን። እሺ የእኔና እሱን ጉዳይ ማወቅ ነበረብሽ። እሺ እጅ አታንሳኝ። እኔ እናንተ እዛ እንጨርሳለን። በቃ አሁን ሰው ፊት ላይ እንትን ማለት አይደለም። በቃ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያለ አንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገር አቃለሁ እንዳንዳ የድልን ስም አትይብኝ። በቃ አታይብኝ። እኔ የድልን ነገር አልፈልግም። በእናትህ እንዲህ በቃ እኔ ስለሷ አታንሱብኝ። ያመኛል። በቃ ተውኝ።